ምክንያቱም ሰው ወንጀለኛ እስካልተባለ ድረስ የአደባባይ መብቶቹ አይነጠቅም ይላል የሀገሪቱ ሕግ። ነገ ወንጀለኛ ቢባል የአዋርዱ አሰጣጥ ዲሲፕሊን ይቆጥራል ወይስ ምንድነው? አንድ አዋርድ ሊሰጥ የሚችለውና አዋርድ ደግሞ የሚያስነጥቅበት ምክንያት በሕግ ውስጥ ስለተቀመጠ የደቦ ፍርድ አይደለም ሰው የሚያስገድለው ኢትዮጵያ ውስጥ፣ ሰው የሚያሳስረው ኢትዮጵያ ውስጥ። እኛ እኮ የገደለው ባልሽ የሞተ ወንድምሽ ሆኖ ተቸገርን እንጂ ያንዳንዱም በምን አይነት ድራማ እዛ ማከል እንደተፈጠረ እኮ እናውቃለን። የቸገረን እንደናንተ የቤተሰብን ጉዳይ አውጥተን እከሌ አለሽ እንዳንል የገደለ ባልሽ የሞተ ወንድምሽ ሆኖብን ተቸገረን። አሁን የቅፊት ለቀነኒ ለሴት ልጅ ወንድ ልጅ ላይ በውሸት ይፈረድ ያለ ሕግ አለ እንደ ምድር ላይ? የወንድ መብት የሴቶች መብት ካለ የወንድ መብት ይገፈፍ ተብሎ የተጻፈበት ሀገር አለ እንዴ? አንዳንድ ጊዜ ወንዶች ይበደሉ ተብሎ እንደተጻፈ አይነት ስታስመስሉ ሴቶች ሴት እኔ ሴት እህት አለችኝ፣ ልጅ አለችኝ፣ ሴት እህት አለኝ፣ ሴት እናት አለኝ። ግን ሴት ወንድ ላይ ሞት ፍርድ ትፍረድ ካቁጭ ብያል አምንም ነኝ። ሕግ የሴትም የወንድም እኩል ነው መታየት ያለበት። እስኪ የቀነኒ ቤተሰብ ይውጣና አንዷለም አንድ ቀን እችን ልጅ ደብድቧት መታ ቁስሏንና ጠባሷን ይዛ ጓደኛዬ ደበደበኝ ብላ ሽምግልና የተቀመጠበት አንድ ሰው ማስረጃ ካመጣችሁልኝ እኔ ይቅርታ ብዬ እጄን ወደ ላይ እላለሁ። በቅርበት ስለማቅ ልክ ቀነኒን አሁን ልጅቷን እኔ ገፍቼ መናገር ስለማልፈልግ በህይወት ስለሌለች በህይወት የሌለችዋን ልጅ መናገር ስለማልፈልግ ነው። ቀነኒ ትናንት 2 ዓመት አንዷለም ጋር የፍቅር ግንኙነት የጀመረችው የመጀመሪያ ሴት ለአንዷለም የመጀመሪያዋ ናት ብሎ የሚያስብ ደናቁርት አለ። ኢንቨስቲጌሽን ከተፈለገ እቺ ልጅ ከዛሬ 5 ዓመት 6 ዓመት ጀምሮ ኮሙኒኬሽኗ ከማጋር ነው፣ ጓደኝነቷ ከማጋር ነው፣ ምን ነበረ ባህሪዋ የጓደኞቿ ባህሪ ከማጋር ነበረ የምትለው ምን ነበረ የሚለው ሰፊ ኢንቨስቲጌሽን መደረግ አለበት። እሱን አምናለሁ፣ በደንብ ነው ማምነው። ግን አንዷለም ነው የገደለው ብሎ የሚጮው ሰዎች ለቀነኒ የቀብር ቦታ ሲነፍኩ የነበሩ ሰዎች ናቸው። እንደ ካቴድራል ትቀበራለች የታዋቂ ምስት ስለሆነች ባለ ጊዜ ስለሆኑ ሲሉን የነበሩ ሰዎች ለቀነኒ ፍትህ ፍለጋ አለቀሱ ብያላምንም። ሁሉ ነገር ሞትን ለብሔር ጥላቻ የሚጠቀሙ ቡድኖች አሁን ወጥተው የቀነኒ ሞት አሳዝናቸው ሳይሆን ከአንዷለም ያላቸውን ጥላቻ የሚያንጸባርቁ ሰዎች ለቀነኒ ፍትህ ሲጠይቁ ጅልን ፈልግ ነው የምለው እኔ። እዚሁ ሚዲያ ላይ እኮ ነው አብረን የኖርነው። እዚሁ ሚዲያ ላይ ማን ምን ሲናገር እንደነበረ እኮ እንታወቃለን። ልጅቷ ካቴድራል ስትቀበር
ሞሎክሴ ሳይቀር ቄስ ሳይቀር መምህር ሳይቀር ወጥተው ምን ስለሆነች ነው ካቴድራል የምትቀበረው የአንድ ታዋቂ አዝማሪ ምስት ስለሆነች ነው ብሎ ካምፔን ሲያረጉ የነበረ ሰው እዚህ እኔ 2 እና 3 ቪዲዮ አልሰራውም እንዴ አልሰራውም በሱ ጉዳይ ላይ